ገሪማ ታፈረ ቀሲስ አርበኛ የመቶ አለቃ የነበሩ ገሪማ ታፈረ ትውልዳቸው ጎንደር ኑሯቸውን ጎንደር የነበሩ ስመጥር አርበኛና የአርበኛ ገድል ጸሐፊ ታሪክ አዋቂ የተውኔት ጽሑፎች ጸሐፊና ቲያትረኛ ሰው ነበሩ። ገሪማ ታፈረ ጎንደር ካፈራቻቸው አርበኞች በኋላም የጥበብ ሰዎች መካከል ግንባር ቀደም ሚና የተጫወቱ ሊቅ ጠላት በሁለተኛው ወረራ ዘመን በ5 ዓመቱ የአርበኝነት ዘመን ከአርማጭሆ አርበኞች ራስ አሞራ ውብነህን ከበለሳ አርበኞች ናባ ማበልን ዳኛው ተሰማ ደጃዝማች አስፋው ተሰማ ደምስ ተሰማ ፍታውሪ ጎሳ መርድና መሰሎቻቸው ጋር በመሆን ከወገራ እስከ ሰሜን ጫፍ ድረስ የአርበኝነት ተጋድሎና የአርበኝነት ኪታብ ይጽፉ የነበሩ ለየት ያሉ አርበኛ ነበሩ። ገሪማ ታፈረ ሲባል ብዙ ጊዜ የምናውቀው የምንሰማው የምንረዳው ጎንደሬ በጋሻው ተብለው ይጠራሉ። ጎንደሬ በጋሻው የመጽሐፋቸው የመጀመሪያ ክፍል ነው። የጎንደርን አርበኞች ታሪክ የጻፉበት ኪታብ። ጎንደር አርበኞች ማለት ከጋይንት ጫፍ እስከ ቋራ ጫፍ ከደጀን ጫፍ ድረስ የአርበኛውን ታሪክ እየተንቀሳቀሱ በእግራቸው በአእምሯቸው የተረዱትን ያዩትን ገድል የጻፉበት መጽሐፍታቸው ክታባቸው ጎንደሬ በጋሻው ይሉት ነበር። ዛሬም እሱ መጽሐፍ ለረጅም ጊዜ እንደ ማጣቀሻ መጽሐፍት እየሆነ እንጠቀምበታለን። እኚሁ አርበኛ ገሪማ ታፈረ ጎንደሬ በጋሻውን ብቻ አይደለም የጻፉ። በኋላም አባታ ጠካሳ የቋራው አንበሳ የሚል መድበላቸው፣ ዮሐንስ አራተኛ ቲያትራቸው የሚነሳላቸው ነው። በተለይ ከጎንደሬ በጋሻውም በላይ አባታ ጠካሳ የቋራው አንበሳው የሚለው መድበላቸው አባታቸው መርጌታ ታፈረ ንጉሴ ከልጅነት ጀምረው በስዕል ቤት በአፄ ቴዎድሮስ ዘመን ጊዜ ተመድበው በድቁንና ማዕረግ ከዛም በኋላ ደግሞ ፍትሐ ነገሥት ፈራጆች ችሎት ላይ በሚወጡበት ሰዓት አትሮኖስ በመዘርጋትና የፍትሐ ነገሥቱን መጽሐፍ በማቅረብ ያገለግሉ ስለነበረ በአግባቡ የዳግማዊ ቴዎድሮስን ታሪክም በቅጡ ከመጀመሪያ የታሪክ አዋቂ አባታቸው ያገኙትን መነሻ አድርገው ታሪካቸውን ጽፈዋል። እንዲያውም በብዛት ብዙን ታሪክ በጣም በርካታ ታሪክ ስለ አፄ ቴዎድሮስ የጻፏቸውን በጣም በርካታ ለአእምሮም ለመንፈስም የሚያስደስቱ ታሪኮች እንዳሉ ነው። አንድ ከአባታቸው ቃለ መጠይቅ ያገኙትና በኋላ ላይ የተለያዩ ታሪካዊ ጽሑፎች እንደ አባሪ የሆነ የሚቀርብ ግጥም ነበራቸው።
ማለት ህብረት ሲጠፋ፣ መተባበር ሲጠፋ፣ አንድነት ሲጠፋ ጊዜና ያኔ እንዲህ አይነት ቅኔ አባታቸው መርጌታ ታፈረ ንጉሴ መቀኘቱን ያስረዷቸው ነበር። አርባ ጾም ጾሞ ፋሲካው ሲደርስ አፈር ገደፋሉ ያበሻ ንጉስ። ስጋን እንዳትበሉ ብለው ቢመክሩት አፈር በልቷል ያ ሁሉ ፍጥረት። እናንተ ጎንደሮች፣ እናንተ ትግሬዎች፣ እናንተ ወሎዮች፣ እናንተ ሸዋዎች፣ እናንተ የጆች፣ እናንተ ጎጃሞች አምታችሁ አሁን ከምን ጊዜ ተደናገራችሁ? አንድ እሱም ብቻ አይደለም የተለየባችሁ ብለው ተቀየዋል። ገሪማ ታፈረ ራሳቸውን ከሳቸውም ደግሞ ላቅ ባለ መንገድ ልጆች ወልደው ያለፉ አባት ናቸው። ታሪክ አዋቂ ልጅ አላቸው። ኃይለ ገሪማ፣ ማዋይሽ ገሪማ፣ አቤሴሎም ገሪማ የባህሏ ሊቅ እና መሰሎቻቸውን አፍርተው ያለፉ አባት ናቸው። እንዲያውም ከአርበኝነት በኋላ ደስተኛ አልነበሩም እና በዛን ጊዜ በአጋጣሚ ጠላት ከፋሽስት ከሀገር እንደወጣ ለተወሰነ ጊዜ የእንግሊዝ የጦር መኮንኖች ጠርተው ጀግንነታቸውን አድምጠው ተረድተው መቶ አለቅነት ማዕረግ ሰጥቷቸው ነበር። ብዙም ተወስቶ ባይጠሩበትም እና በዚያን ጊዜ አንድ መገፋታቸው፣ መገለላቸው፣ ለሀገር የዋሉትን ሁሉ መረሳቱን አይተው እንዲህ ተሰኝተዋል። ሁሉ በሽተኛ፣ ሁሉ ራሴን ባይ፣ ደህና ሰው በአገሬ ላይገኝ ነው ወይ? ጤናማ በአገሬ ላይገኝ ነው ወይ? አገሬ ኢትዮጵያ ሙኝ ነሽ ተላላ፣ ይሞትልሽ ቀርቶ የገደለሽ በላ ብለው በየደርዝና በየፈርጁ ታሪክ እንዳስቀመጡ ይወሳል። ገሪማ ታፈረ አርበኛ ሁሌም እናዘክረውታለን።